the Trump administration is considering travel restrictions on 22 African nations. The Trump administration is reportedly considering another travel ban. አድማጮችን የተከታተላችሁት አዲሱ የትራምፕ አስተዳደር በ43 ሀገራት ላይ አዲስ የጉዞ ማዕቀብ ጥሏል። ከነዚህ 43 ሀገራት መካከል 22 በአፍሪካ አህጉር የሚገኙ ናቸው። የትራምፕ መንግስት ከአፍሪካ ሀገራት ጋር ያለው ቅራኔ እየሻከረ በመጣበት በተለይ በአሁኑ ሰዓት ይህን የመሰለ አነጋጋሪ አጀንዳ ይዞ ብቅ የማለቱ ጉዳይ አስገራሚ ብቻ ሳይሆን አሳሳቢም ሆኗል። ይህ የጉዞ ዕቀባ በ3 ምድብ የተከፈለ ሲሆን እያንዳንዱ ምድብ የተለየ የዕቀባ ደረጃ ያለው ነው። በዚህም መሰረት የመጀመሪያው ምድብ የቀይ ምድብ ሲሆን በዚህ ምድብ ውስጥ የተካተቱ ሀገራት ወደ አሜሪካ ለመግባት ምንም አይነት ቪዛ እንደማይሰጣቸው ይገልጻል። በዚህ ዝርዝር ውስጥ ከተካተቱ የአፍሪካ ሀገራት መካከል ሊቢያ፣ ሶማሊያ እና ሱዳን ይገኙበታል። የሚቀጥለው ምድብ ብርቱካናማ ወይም ኦሬንጅ ውስጥ ያሉ ሲሆን በዚህ ምድብ ውስጥ የተካተቱ ሀገራት በአጠቃላይ 10 ሲሆኑ የቪዛ አሰጣጥ ሂደቱና ጉዞ ላይ የተወሰነ ማዕቀብ የተጣለበት ነው። በዚህ ምድብ ውስጥ ባሉ ሀገራት የቢዝነስ ተጓዦች ካልሆኑ በቀር የኢሚግራንት ቪዛ አመልካቾችና ቱሪስቶች በውስብስብ ሂደት ውስጥ የሚያልፉ የቪዛ አሰጣጥና የጉዞ ጥያቄዎች ይቀርቡባቸዋል። በዚህ ምድብ ውስጥ ከተካተቱ የአፍሪካ ሀገራት መካከል ኤርትራ፣ ሴራሊዮን እና ደቡብ ሱዳን ይገኙበታል። በሶስተኛው ምድብ ውስጥ በቢጫ ወይም የሎ የተካተቱ ሀገራት ሲሆኑ እነዚህ ሀገራት በ60 ቀን ውስጥ የአሜሪካን የቪዛ መስፈርት እንዲያሟሉ ቀነ ገደብ የተሰጣቸውና ያን ማድረግ ካልቻሉ የጠነከረ ዕቀባ እንደሚደረግባቸው የተገለጸላቸው ሀገራት ናቸው። በዚህ ምድብ ውስጥ ከሚገኙት የአፍሪካ ሀገራት መካከል ማሊ፣ አንጎላ፣ ዚምባብዌ፣ ቻድ፣ ጋምቢያ፣ ካሜሩን፣ ቤኒን፣ ዲሞክራቲክ ኮንጎ፣ ማላዊ ወዘተ ይገኙበታል። ኢትዮጵያ እስካሁን በ3ቱም ምድብ ውስጥ አልተካተተችም። ይሁን እንጂ ይህ የጉዞ ዕቀባ ሂደት በየጊዜው ስለሚከለስ ወደፊት ዝርዝሩ ሊቀየር ይችላል ተብሎ ይጠበቃል። የትራምፕ አስተዳደር በመጀመሪያ የስልጣን ዘመኑ በ2018 ዓመተ ምህረት በ5 የሙስሊም ሀገሮች ላይ የጉዞ ዕቀባ አድርጎ በፍርድ ቤት ውድቅ እንደተደረገበት የሚታወስ። በተመሳሳይም የአሁኑ የጉዞ ማዕቀብ ከሳምንታት በኋላ ተጠናቆ ሲቀርብ ተመሳሳይ የፍርድ ቤት ተቃውሞ ሊገጥመው ይችላል ተብሎ ይጠበቃል። ከዚሁ ዕቀባ ጋር ተያይዞ የበርካታ ሰዎች ስጋት የትራምፕ መንግስት ወደ ስልጣን ከመምጣቱ በፊት የቪዛ ማመልከቻ ያስገቡና ቪዛቸውን ይዘው ወደ አሜሪካ የገቡ ሰዎች ከማዕቀቡ ጋር በተያያዘ ምን ሊገጥማቸው ይችላል የሚለውን የትራምፕ መንግስት ውሳኔዎች ተገማች ባለመሆናቸው ወደፊት ሊከሰቱ ስለሚችሉ ሁኔታዎች ከወዲሁ መገመት እጅግ አስቸጋሪ ነው።